ጉር ነው ጋይስ? ምን ጉር ነው? ምን ጉር ነው? እንደው ምን ነካችሁ? እንደ ዘንድሮ እንደው አብዳችሁ እኮ በቃ ሰው ልታሳብዱ እኮ ነው። ደግሞ ዛሬ ደግሞ ምን አይነት አጀንዳ ነው ይዛችሁ የመጣችሁ? እንግዲህ እንደምታዩ አቤል እና ሶሊ እንዲሁም ደግሞ ማርቲ ሆነው እንግዲህ መጣል ማለት ነው። እንግዲህ በአዲስ ነገር መጣል። ማንን ነው የምትመርጠው? ማንን ነው የምትፈልገው? ብላ እንግዲህ ልክ እንደ ፍቅር ጥያቄ ነው የጠየቀችው ማለት ነው። ስለዚህ ምን አይነት ጥያቄ ነው ብላ እንግዲህ ማርቲ ትታቸው ሄዳለች ማለት ነው። ሰላም ሰላም፣ ውድ ቤተሰብ እንዴት ናቸው? ደህና ናቸው ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እና በጣም የሚገርም ነገር ነው እውነት ለመናገር በጣም የምታሳፍሪ ሰው ነሽ ሶሊ ማለት ነሽ። እንደዚህ ማለት አልነበረብሽም። ሰውን ለማጣላት ነው እንደ ዛሬ ደግሞ ይሄን አጀንዳ ይዘሽ የመጣሽው ጉድ እኮ ነው። ስለዚህ ትክክል ነው አቤል የተናገረው ላስብበት ብሏል ግን ጥያቄው ራሱ የሆነ የሚያወዛግብ ነገር አሁን ሰውን ለማጣላት ምን ለማለት ነው? ሰውን አሁን እኔ ወይም ሄርሜላን ብሎ ቢመርጥ እንግዲህ ወይ ሊዘቀዝቁት ወይ የሆነ ነገር ሊያደርጉት አስባችሁታል። ስለዚህ ጊዜ ስጡኝ ነው ያለው እንግዲህ አቤል ማለት ነው። የምር የሆነ በቃ አስደንጋጭ ነገር ምናምን ያሳፍራል። እግዚአብሔርን በጣም ነው የሚያሳፍረው። ሄርሜላንም ይወዳታል ልክ እንደ እህቱ አድርጎ ማለት ነው። ሩታንም እንደዛው ይወዳታል። ስለዚህ መነጣጠል ከበደው። ገባችሁ? ያን ሰው ለመምረጥ በጣም ነው የሚከብደው። ከሄርሜላ የው ሩታን ነው ከዚህ በፊት የሚያውቃትም በቃ ብዙ ጊዜ አብረው ቆይተዋል ማለት ነው። እንግዲህ በዩቲዩብ ዙሪያም እንዲሁም ደግሞ የው በሀገራቸውም እንደዛው ማለት ነው። ግን ከባድ ነው። ስለዚህ እኔ እንጃ አስደንጋጭ ነገር ነው የምለው ጋይሶች ማለት ነው። ስለዚህ ሶሊ ምን አስበሽ ነው? ምንስ ታይቶሽ ነው ይሄን ጥያቄ ልጠይቅስ የቻልሽው? ስለዚህ እኛ ትበሉብን እያሉ ነው። እኔም ራሱ እኛ ትበይብኝ ብዬሻለሁኝ። እኔም እንደዛው ነው የምልሽ። ምክንያቱም ጥያቄሽ ከባድ ነገር ነው የሆነ አወዛጋቢ ስለሆነ ማለት ነው። ጋይስ በላይክ ግቡ። ለማንኛውም ሰብስክራይብ አድርጉኝ የኔ ውዶች።